ሰላም እንዴት ናችሁ? ዛሬ ለሴዳን ቪዲዮ መጥቻለሁ። ፍሮም ዘ ቢጊኒንግ ኮንቴንት መስራት ሳስብ ውስጥ የነበሩ ነገሮች ነበሩ። ቢንግ ኢን ሜዲካል ስኩል ምን አግዞኛል? የሰው ልጅ ምን ያህል በጥንቃቄ እንደተሰራ ሰምሃው እኔ ግን በዛ አላምንም። ምክንያቱም እኔ ራሴ የምከተላቸውን ሰዎች ሳይ በፈጠራችሁ አምላክ ፊት በጣም ትልቅ ዋጋ እንዳላችሁ መናገር ፈልጋለሁ። you will understand how important you are and how amazingly you are created. መጀመሪያም ኮንቴንት መስራት ሳስብ ውስጥ የነበሩ ነገሮች ነበሩ። one of them is ላይፍን ሼር ማድረግ ስላችሁ showing the life that I'm living እኔ እየኖርኩ ያለሁትን ህይወት ማሳየት እና at the same time ደግሞ የላይፍ ፕሪንሲፕል የሆኑትን ነገሮች ህይወቴን መመራባቸውንም ነገሮች through reading ብዙ መጽሐፎችን በማንበብ ውስጥ በተለያዩ መንገዶች ያገኘኋቸውን የላይፍ ፕሪንሲፕሎችንም ሼር የማድረግ ሀሳብ ነበረኝ ኮንቴንትን ሳስብ ማለት ነው መጀመሪያ። I know at this age ወይም ደግሞ በዚህ ብቻ in the 21st century most of us are ብዙዎቻችን እንገደዳለን ኒች ለመምረጥ ማለት ነው። ወይም ደግሞ ሰርቴን ኒች ውስጥ ገብተን ስለዛ ነገር ብቻ ኤክስፐርቲዝ ሆነን እንድናወራ ማለት ነው። ሰምሃው እኔ ግን በዛ አላምንም። ምክንያቱም እኔ ራሴ የምከተላቸውን ሰዎች ሳይ ለብዙ ኤሪያ ኦፍ ማይ ላይፍ ብዙ ሰዎችን እከተላለሁ እና that showed me በቂ እንዳልሆነ ማለት አንድ ሰው ጀስት የሆነ ፓርቱን ብቻ አሳየኝ ማለት ኢንፍሉዌንስ እያደረገኝ ነው ብዬ አላስብም። ኦፍ ኮርስ they are influencing us ግን ደግሞ ሙሉ ህይወትን ብናሳይ ሞር የሆነች ፓርት ኦፍ ላይፍን ብቻ እያሳየን እንዳልሆነ አስባለሁ እና I feel like የኔ ቴስት እንደዚህ እንደሆነና like more sit down ቪዲዮዎች ወይም ደግሞ ቲፖች ብዬ የማስባቸውን ላይፍ ቲፖች አንዳንዴ ሼር አደርጋቸዋለሁ እንደዚህ ጊዜ ሳገኝ። ሌላውን ጊዜ ደግሞ እንዳያችሁት ከዚህ በፊት ያሉት ቪዲዮዎች ላይ ዴይ ኢን ላይፍ ሜዲካል ስኩል ላይ ያለውን ውሎዬን እና ደግሞ ኢን ላይፍ ያለውን ሳበስል ያሉትን or any other things ውጪ when I go out እነሱንም ቪዲዮዎች ኢንክሉድ ለማድረግ እሞክራለሁ። ያ ውሎዬን ነው አብረን እንድንኖር ማለት ነው። ውሎቼን አሳያችኋለሁ፣ ቸርች የምሄድባቸው ጊዜያቶች ላይ ኤቭሪቲንግ። ለምንድን ነው ይህን ሁሉ ያልኳችሁ? መጀመሪያ my intentions are sit down ቪዲዮ መስራት ነበር from the beginning ልላችሁ ነው ኮንቴንት ስጀምር ማለት ነው። እና ብቻ ዛሬ እንድናወራበት ያሰብኩት ቶፒክ is the first thing that I want to talk about is what inspires me in life ወይም ደግሞ በህይወት የሚያነሳሱኝ ነገሮች ምንድን ናቸው? እንድቀጥል፣ እንድበረታ፣ እንድተጋ፣ ሆፕፉል እንደሆነ የሚያደርጉኝ ነገሮች ምንድን ናቸው የሚለውን ነገር ነው። the first thing እሱ ነው እና first I want you to feel የሆነ ጓደኛችሁ እያወራችሁ እንዳለ ማለት ነው። any topic ሳወራ someone አጠገባችሁ ቁጭ ብሎ ስለዛ ነገር እያማከራችሁ እንዳለ የእነሱን ፐርስፔክቲቭ እየነገራችሁ እንዳለ ነው እንድታስቡ የምፈልገው እና first personally I want to start with a definition of things። ምንም ነገር understand ሳደርግ definitionን understand ሳደርግ it's easy for me ሌላውን ነገር ለመቀጠል ማለት ነው በጣም ቀላል ነው የሚሆነው። ሌላውን ነገር like more ምንድን ነው እኔንስ የሚያነሳሳኝ የሚለውን ለማወቅ ምንድን ነው ያ ነገር definition። I will read the definition ማለት ነው ምንድን ነው inspiration ማለት ምንድን ነው የሚለውን እና Merriam-Webster dictionary ላይ inspiration is the action or power of moving the intellect or emotions ይላል እና like it's very important the action or power of moving the intellect or emotions። ስለዚህ አንድን ሰው ኢሞሽን ሙቭ የሚያደርገው ነገር ምንድን ነው? ስሜታችሁን የሚቀሰቅሰው ነገር ምንድን ነው? ለመትጋት ሊሆን ይችላል፣ ጠንክሮ ለመስራት ሊሆን ይችላል or anything ለማድረግ necessarily ጥሩ ነገርን ብቻ ላይሆን ይችላል in a wrong way ኢንስፓየር የሚያደርገን ነገር ሊኖር ይችላል እና እንደዛ እንድንሆን የሚያደርገን ነገር ምንድን ነው እና ምንን ሙቭ የሚያደርግ ይላል? ኢንተሌክትን ፕላስ ኢሞሽንን ሙቭ የሚያደርግ ነገር ነው ይላል። ስለዚህ ኢንተሌክት ካለን any area of expertise ካለን በዛ ኤሪያ ላይ ሙቭ እንድናደርግ የሚያደርገን ፓወር ማለት ነው ኢንስፒሬሽን ማለት እና ኦክስፎርድ ዲክሽነሪ ደግሞ ምን ይለዋል? the process of being mentally stimulated to do or feel something especially something creative ይላል እና ኦክስፎርድ ዲክሽነሪ ደግሞ የሚለው ይህንን ነው ማለት ነው። ኢንስፒሬሽን ማለት a process of being mentally stimulated። ስለዚህ mentally stimulated የምንሆንበት ፕሮሰስ ነው። በዚህ አቅጣጫ
ብለን ሜንታሊ ስቲሙሌትድ የምንሆንበት። ስቲሙሌትድ መሆን ማለት መነቃቃት ማለት ነው፣ ወይም ደግሞ የሚያነሳሳ ነገር ማለት ነው። እኔ ስነግራችሁ ቤዚክሊ 2 ነገሮች ነው ኢንስፓየር የሚያደርጉኝ ማለት በጣም ብዙ ልንዘረዝር እንችላለን፣ ግን እነዛ ነገሮች በዚህ ውስጥ ይጠቃላሉ ብዬ አስባለሁ እና ደግሞ በጣም ዋና ዋና ነገሮች ናቸው ብዬ አስባለሁ። እና እኔም ጋር ያሉት በአንዱ ውስጥ 2 ነገሮች አሉ፣ ግን ሜንሊ በዚህ 2 ነገር ውስጥ ሜንሊ ማይ ኢንስፒሬሽን አለ ብዬ አስባለሁ ከረንትሊ ማለት ነው። እና the first thing is God himself ማለት እግዚአብሔር ራሱ በጣም ነው ኢንስፓየር የሚያደርገኝ ወይም ደግሞ እንድሰራ እንድተጋ የሚያነቃቃኝ ነገር ወይም ስቲሙሌት የሚያደርገው ማይንዴን ማለት ነው። እና አካሉ ምን ያህል በጥንቃቄና በጥበብ እንደተሰራ እንዳያድርጎኛል። እና ሜቢ የምታውቁ ከሆነ አናቶሚ የሚባል ክላስ አለ፣ ኤምብሪዮሎጂ የሚባሉ ክላሶች አሉና እነዛ ክላሶች አናቶሚ ስፔሻሊ ኤምብሪዮሎጂ ኦልሶ ምን ያህል የሰው ልጅ በጥንቃቄ እንደተሰራ እንዳያድርጎኛል። የእውነት ነው የምላችሁ። እና ከዛ ለእኔ እንዴት ነው ይሄ ኢንስፒሬሽን የሆነው ለሌላ ሰው ሊሆን ይችላል ምናምን ብዬ አይ ዋዝ ሪዲንግ እና በሚገርም ሁኔታ ሊዮናርዶ ዳቪንቺ the same thing ተሰምቶት ነበረ እና he studied anatomy እና when he studied anatomy ምን ያህል intricately እና meticulous በሆነ way የሰው ልጅ እንደተፈጠረና እንደተሰራ ሲያይ ገብቷችኋል፣ ተገርሟል። እና ምን ልላችሁ ነው የፈለግኩት ወርድለስ እንደሆናችሁ የሚሰማችሁ ሰዎች ካላችሁ ወይም ደግሞ በህይወት ጥቅም እንደሌላችሁ በቃ ጀስት አን አክሲደንት ነኝ ወይም ደግሞ የሆነ አጋጣሚ ነኝ የሆኑ 2 ሰዎች አግሪ አድርገው የፈጠሩኝ ነኝ እኔ ብቻ ብለን እንድናስብ የሚያደርጉ ኢን ላይፍ በጣም ብዙ ሲቹዌሽኖች ሊመጡ ይችላሉ። ግን ደግሞ እንደዛ እንዳልሆነ ማለት በጣም በጥንቃቄ እንደተሰራን God he took his time እኛን ለመፍጠር እና በጣም ነው ኢንስፓየር የሚያደርገው ይሄ ማለት ነው። እና whenever situations happen ሲያደርጉ move forward እንዳናደርግ የሚያደርጉን ወይም በቃ ማውንቴን ናቸው እነዚህ ነገሮች በጣም ትልቅ ናቸው ከዚህ በኋላ ተሻግሬ አልፌ መኖር አልችልም ብለን የምናስባቸው ነገሮች ሲመጡ ያንን ማሰብ በጣም ነው የሚያግዘው ማለት ነው። እና ሜቢ አም ሶሪ ይሄ ጀርገኖች ከተናገርኩ ወይ ሜዲካል ቃላቶችን ካወራው ማለት ነው። ግን አናቶሚ ማለት የሰው ልጆች አካል ስለ አካል የሚያጠና ፊልድ ነው እና you can search it since በጣም ዘመናዊ ጊዜ ላይ ስላለን ማለት ነው እና ማየት ትችላላችሁ አናቶሚ ምን እንደሆነ ማለት ነው። ስለዚህ ስትራክቸሮቻችን፣ መስሎቻችን፣ ኦርጋኖቻችን እያንዳንዱ ነገር እንዴት ፋንክሽን እንደሚያደርግ እና በቃ እያንዳንዱ ኦርጋን ማወቅ ማለት ነው። ልክ አልፋቤት እንደምታጠኑት የሰውን ልጅ አካል ማወቅ ማለት ነው። እና ብቻ how they are connected to each other ሳይ እና ምን ያህል በጥንቃቄ ሊሰሩ እንደሚችሉ ሳስብ መቼም ያጋጣሚ ክስተት አይደለንም እኛ በጣም በጣም ተጠንቅቆ የሰራን አለ ብዬ እንዳስብ ያደርገኛል። እና ያ በጣም ኢንስፓየር ያደርገኛል። if somebody cared enough ይሄን ያህል ተጠንቅቆ እኔን ለመስራት obviously I have a purpose የሆነ ሰርቭ የምናደርገው የሆነ አላማ አለ ብዬ እንዳስብ አድርጎኛል። እና በጣም በጣም ኢንስፓየር የሚያደርገኝ አንዱ ነገር in life is እግዚአብሔር ራሱ እና ደግሞ እኛ የተፈጠርንበት መንገድ እና ብቻ in this ምን ማለት ፈልጋለሁ ሜቢ እንዳልኳችሁ ወርድለስ እንደሆናችሁ እዚህ መኖራችሁ ምንም አድ የሚያደርገው ነገር እንደሌለ እና የሚሰማችሁ ሰዎች ካላችሁ I want to emphasize በጣም ጥቅም እንዳላችሁ፣ በጣም ዋጋ እንዳላችሁ፣ በእግዚአብሔር ፊት በፈጠራችሁ አምላክ ፊት በጣም ትልቅ ዋጋ እንዳላችሁ መናገር ፈልጋለሁኝ። እና ሞር ደግሞ ብታውቁ ስለ ራሳችሁ አሰራር ጀስት ዝም ብላችሁ የሆነ ሲምፕል ነገሮች እንኳን ብታነቡ you will understand how important you are እና how amazingly you are created። እና የእውነቴን ነው የምላችሁ የእውነት በጣም ኢንስፓየር የሚያደርገው እና አናቶሚን ሲያጠና ብቻ የሰው ልጅ አፈጣጠር ሲያጠና ምን ያህል ኢንትሪኬትሊ እንደተሰራ ወይም ደግሞ በጣም ዲቴይል በሆነ መንገድ እንደተሰራ የሰው ልጅ እና ያም ደግሞ በጣም ኢንትረስቲንግ እንደሆነና አሜዚንግ እንደሆነ ማለት ነው። እና I don't want you to question whether you are enough, whether you are በቂ ነኝ ወይስ አይደለሁም፣ እጠቅማለሁ ወይስ አልጠቅምም ማለት ሲግኒፊካንት አይደለሁም ብላችሁ እንድታስቡ አልፈልግም። እና just ለኔ ኢንስፒሬሽን የሆነውን ነገር ነው ሼር ያደረኳችሁ። the first thing ያ ነው። ሁለተኛው ነገር ደግሞ ላኪንግ ነው ወይም ደግሞ ችግር ማጣት ወይም ደግሞ something ማጣት የሚባለው ነገር በጣም ኢንስፓየር ያደርገኛል እኔ እና I hope ብዙ ሰው ሪሌት እንደሚያደርግ ከዚህ ጋር ግን መቸገር ወይም ደግሞ ማጣት በሆነ ኤሪያ ማጣት የሚባለው ነገር ኢንስፓየር ያደርገኛል። እና whether ሰዎች
ኢሞሽናል ስታቢሊቲ አጥተው ሳይ ኦር ሜንታል ስታቢሊቲ አጥተው ሳይ ኦር ኖሌጅ አጥተው ሳይ ኦር ሜንታል ሄልዝ አጥተው ሳይ የአይምሮ ጤናቸው ታውቆ ሳይ ኦር ደግሞ ሄልዝ አክሰስ እንደሌለ ሳይ አንደኛ እዚህ ሀገር ላይ ወይም ደግሞ የተፈጠራችሁበት ቦታ ላይ የተፈጠራችሁበት ምክንያት አለው ብዬ እንዳስብ ያደርገኛል። ማለት ሌላ ቦታ ኦልሬዲ ይሄ ፕሮብለም ሶልቭ የተደረገበት ቦታ ብትሆኑና እዚህ ሀገር ላይ ብትሆኑ ያላችሁ ሲግኒፊካንስ ይለያያል እና ሌላ ቦታ መሆናችን ሲግኒፊካንስ የለውም እያልኳችሁ ሳይሆን ግን ደግሞ ማለት ያንን እንድታዩ ተደርጋችሁ መፈጠራችሁ ወይም ደግሞ ያንን እጦት የአቅራቦት እጦት ሊሆን ይችላል የብዙ ነገሮች እጦት እንድታዩ ተደርጋችሁ እዚህ መፈጠራችሁ ወይም ማደጋችሁ አብሶ ደግሞ ሰርድ ወርልድ ላይ እንደሚኖሩ ህዝብ ብዙ ነገርን ማጣታችን somehow inspired ያደርገን ይገባል ብዬ አስባለሁ። ለመስራት ማለት ነው ለመትጋት ብዙ ነገሮችን ለማድረግ ኢንስፓየር ያደርገን ይገባል ብዬ አስባለሁና so የጻፍኩትን ነገር ላንብብላችሁ። so for example lacking knowledge in certain things, lacking money, lacking mental stability, emotional stability, lacking ኦፖርቹኒቲዎችን ማጣት ሰዎች ኦፖርቹኒቲዎችን ሲያጡ ኢንክሉዲንግ us ማለት ነው ሰዎች ኦፖርቹኒቲዎችን ሲያጡ ሜዲካል አክሰስ ሲያጡ ሰዎች ፒውር ዋተር ለምሳሌ ማለት ነው ፒውር ዋተር ሲያጡ ወይም ደግሞ በቃ ሌላ ሀገር በጣም ሲምፕል የሆኑ ነገሮች እኛ ሀገር ግን በጣም ቤዚክ የሆኑ ግን የሌሉ ነገሮች አሉና እነሱን ስታዩ ዲስካሬጅድ ነው የምትሆኑት ወይስ ኢንካሬጅድ ነው የምትሆኑት? ኢንካሬጅድ ስላችሁ የሆነ ደስ ይላችኋል ምናምን ሳይሆን yes we have a lot to do የሚል አይነት ስሜት ነው የሚሰማችሁ። ማለት ዲስካሬጅድ ከመሆን ይልቅ these things are my responsibility እና at least የሆነ ነገር ኮንትሪቢዩት ማድረግ ይችላል የሆነ ነገር ማድረግ ይችላል የሚል ስሜት እንዲሰማኝ ያደርገኛል እኔ ፐርሰናሊ ማለት ነው። እና አይ ኖ እንደዚህ አይነት ነገሮች ብዙ ሰው ኢንስፓየር ላይ ያደርጉ ይችላሉ ግን being in this situation ወይም ደግሞ በጣም ላኪንግ በሆነ አይነት ኢንቫይሮንመንት ውስጥ ወይም ብዙ አቅራቦቶች በሌሉበት አይነት ኢንቫይሮንመንት ውስጥ መሆን በራሱ ለራስ ብቻ ሳይሆን ለብዙ ሰው ለመትረፍ የግድ በቃ መበርታት እንዳለብን መጠንከር እንዳለብን የምንወስዳቸውን እያንዳንዱ ነገር ሲሪየስሊ መውሰድ እንዳለብን እንዲሰማኝ ያደርጉኛል። እና እኛ ለምሳሌ ፎርቹኔት የሆንባቸው ሰርቴን ኤሪያስ ሊኖሩ ይችላሉ ኢን ላይፍ ወይም ደግሞ እድል ያገኘንባቸው የሆኑ ኤሪያዎች ሊኖሩ ይችላሉ። መማር ሊሆን ይችላል ሜቢ ኢንተርኔት መኖሩ ሊሆን ይችላል። ጥሩ ሰዎች ከኛ በፊት ፓዮኒር ሆነው መገኘታቸው ሊሆን ይችላል። ጥሩ ወላጆች ካሉን፣ ጥሩ ቤተሰብ ካለን፣ ጥሩ መሪዎች ካሉን፣ ጥሩ ቤተክርስቲያን ካለን ብዙ ማለት ነው። እነዚህ ነገሮች በሙሉ ካሉ we are fortunate in that area ማለት ነው። በዛ ስፔሲፊክ ኤሪያ በጣም fortunate ነን ማለት ነው። ስለዚህ መጽሐፎችን የማግኘት አክሰስ ካለን የመማር አክሰስ ካለን እንዳልኳችሁ እና በጣም for granted የምንወስዳቸው ብዙ ነገሮች አሉ እና እነሱን ነገሮች የማግኘት አክሰስ ካለን አትሊስት ትንሽ ነገር ኮንትሪቢዩት ማድረግ እንችላለን ብዬ አስባለሁኝ። ይሄ ነገር ለሌላቸው ሰዎች ወይም ደግሞ ለስ ፎርቹኔት ለሆኑ ሰዎች ከኛ ለስ ፎርቹኔት ለሆኑ ሰዎች የሆነ ነገር ኮንትሪቢዩት ማድረግ እንችላለን ብዬ አስባለሁ እና ይሄንን ነው ማለት መፈልገው about the second thing ማለት ነው። እና just share your ideas with me። እናንተን ኢንስፓየር የሚያደርጋችሁ ነገር ምንድነው? እና ደግሞ like sometimes we feel weird ኢንስፓየር የሚያደርገን ነገር ብዙ ሰውን ኢንስፓየር የማያደርግ ከሆነ የሆነ እኛ ልክ እንዳልሆነ እንዲሰማን ይችላል። ግን እንደዛ ነው ማለት አይደለም። በቃ ሁሉም ሰው ለመስራት የሚያነሳሳው ነገር የተለያየ ነገር ሊሆን ይችላል። ግን ደግሞ we can read biographies የሰዎችን ባዮግራፊ ምናምን እና በዛ ውስጥ የሃርት ሞቲቫቸውን ማወቅ እንችላለን። እና እኔም somehow የሆነ ጊዜ ዊርድ እንደሆነ ተሰምቶኝ ያውቃል። ወይም ደግሞ ሌላው ሰው የሚያነሳሳው ነገር ሜቢ እኔን አያነሳሳኝ ይሆናል ብዬ አስቤ አውቅ ይሆናል። እና ግን knowing that በጣም ብዙ people were inspired by this okay I'm in the right track እንድል ወይም ደግሞ ትክክለኛው መንገድ ላይ ያለሁት እንድል አድርጎኛል። ስለዚህ አንዳንድ እንትኖችን ላንብብላችሁ። ቢል ጌት ያለውን አንድ ንግግር ማለት ነው ኮት ያደረገውን I believe that if you show people the problem and you show them the solution they will be moved to act ይላል። እና ያው ፓራፍሬዝ ሳደርገው the true problem እና the true solution ለሰው ማሳየት ብንችል they will be moved to act ወይም ደግሞ they will be inspired to act ማለት ነው። ይሄን ነገር ለመፍታት ይነሳሳሉ። ግን ደግሞ አሁን እኛ በጣም የምንቸገርበት ነገር ትሩ ፕሮብለሙንም አናውቀውም፣ ከዛ ደግሞ ትሩ ሶሉሽኑንም ጋይድ የሚያደርገን ሰው የለም። ስለዚህ ጀስት እየገመትን ነው ማለት የሆነ አይናችን ታስሮ ይሄ ቢሆን አይነት ነገር ነው እያደረግን ያለ ነውና that's why ሰክሲድ ማናደርገው። ስለዚህ ሰው ሙቭድ የማይሆነው ለዛ ነው። ብዙ ነገርን ትራይ ያደርጋል። ያ ሁሉ የሞከረው ነገር እንደማይሰራ ሲገባው so they will be discouraged ማለት ነው።
እና ለምሳሌ ገንዘብ ለማግኘት some inspiration ሰው ሰጠን ማለት ትሩ ፕሮብለሙን አወቅ ነው። ከዛ ትሩ ሶሉሽኑን አወቅ ነው። ትሩ ፕሮብለሙን አይደንቲፋይ ማድረግ አንችልም፣ ትሩ ሶሉሽኑንም አይደንቲፋይ ማድረግ አንችልም። ጀስት ኦቨርናይት የሚመጣ ነገር እንደሆነ የሆነ ሰው ቢነግረን ኦር ሞቲቬት ቢያደርገን ትሩ ፕሮብለሙንም ትሩ ሶሉሽኑንም ማሳየን ማለት አይደለም። ሶ ኤኒቲንግን አድረስ ስናደርግ ትሩ ፕሮብለሙንም አት ዘ ሴም ታይም ትሩ ሶሉሽኑንም ማግኘት አለብን ማለት ነው። ሶ ዳት ሙቭድ እንድንሆን ቱ አክት ወይም ደግሞ የእውነት ያንን ፕሮብለም ሶልቭ ለማድረግ እንድንነሳሳ ማለት ነው። እና እንዳልኳችሁ የቢል ጌትስን አንብቤላችኋለሁ። ከዛ አይኖ በጣም እንትን ሊመስል እንደሚችል ማለት ሜቢ ሞቲቬት እያደረኳችሁ ሊመስል ይችላል። ኢትስ ናት አ ባድ ቲንግ ሞቲቬትን ባረጋችሁ፣ ግን አይ ዋንት ቱ ኢንስፓየር ዩ ጋይስ ኢን አ ሰርቴን ዌይ አክት እንድናደርግ ማለት ነው። ሁላችንም በምንችለው ፕሮብለሞችን ሶልቭ ማድረግ እንድንችል እና the people that I'm quoting is because I agree with እዚህ ጋር ኮት ያደረጉት ነገሮች necessarily all their life ላይ agree ያደርጋሉ ማለት አይደለም። እሺ just I agree with this quote they mentioned here ነው እና so Malala Yousafzai ታቋታላችሁ። so she said I raise up my voice not so that I can shout but so that those without a voice can be heard. We cannot succeed when half of us are held back. ስለዚህ የሆነ መጮህ የሚችል ሰው መጮህ የማይችል ሰው ከሆነ የተያዘው እናንተ ግን መጮህ የምትችሉበት ፕሌስ ላይ ከሆናችሁ አትሊስት እናንተ ያንን ማድረግ ትችላላችሁ ለነሱ ነው። ስለዚህ the second thing እንዳልኳችሁ እናንተ በሆነ ኤሪያ better fortunate ከሆናችሁ ወይም የተሻለ ነገር አለኝ ብላችሁ የምታስቡ ከሆነ you should stand for the others። ይሄ opportunity የሌላቸው ሰዎች፣ ይሄ እድል የሌላቸው ሰዎች፣ ስለዚህ ለነሱ እናንተ መቆም ትችላላችሁ ማለት ነው። so this quote directly reflect የሚያደርገው ይሄንን ሀሳብ ነው። እሷ ሻውት በማድረጓ ውስጥ ሌሎቹ ቮይስ የሌላቸው ሰዎች መሰማት ይችላሉ። ምክንያቱም እሷ she is in a better place መሰማት የምትችልበት ፖዚሽን ላይ ፕሌስ ላይ ስላለች ማለት ነው። እና ይህን ነው ልላችሁ የምፈልገው ዛሬ። እና so take away message ዛሬ ያወራሁት ነገር በሙሉ is first be spiritually grounded ወይም ደግሞ spiritually በመንፈሳዊ ህይወታችሁ ስር ስደዱ። ምክንያቱም ሪሰርች ራሱ ያሳያሉ spiritually grounded የሆነ ሰው ሰርከምስታንሶች እና ሲቹዌሽኖች ህይወቱ ላይ ሀፕን ሲያደርጉ ሬዚሊየንት ሆኖ ወይም ደግሞ ያንን መቋቋም ችሎ የመውጣት አቅሙ በጣም ከፍተኛ ነው። እና ከእግዚአብሔር ጋር ኮኔክት ስታረጉ፣ ከአምላካችሁ ጋር ኮኔክት ስታረጉ፣ ሞር ከሱ ጋር ያላችሁ ሪሌሽንሽፕ በደንብ ጥሩ እየሆነ ሲመጣ የሚያልፉባችሁ በህይወታችሁ የሚያልፉ ሰርከምስታንሶች ሼክ እንዳያደርጓችሁ ያደርጋሉ። ስለዚህ ይህንን ነው ኢንካሬጅ ላደርጋችሁ የምፈልገው። ስፒሪቹዋሊ ግራውንድድ ሆኑ፣ አምላካችሁን ወቁ፣ ራሳችሁን በአምላካችሁ ውስጥ ያላችሁን ማንነት ወቁ። በዚህ ውስጥ ተስፋ እንዳንቆርጥ ያደርገናል፣ ሆፕፉል እንድንሆን ያደርገናል፣ ኢንስፓየር ያደርገናል። ኤቭሪዴ ተነስተን የሆነ ነገር ለማድረግ ኦልዌይስ ኢንስፓየርድ ነው የምንሆነው። ደስ እያለን ነው የምንሰራው ምንም ነገር ሊሆን ይችላል፣ ግን በጣም ደስ እያለን ነው የምንሰራው። The second thing that I want to mention is active ሁኑ in your environment። ፕሮብለሞችን ሉክ አውት አድርጉ። ማለት አይኑ በጣም ብዙ ተስፋ የሚያስቆርጡ ነገሮች ሊኖሩ እንደሚችሉ፣ ግን it's like ኢኮኖሚክስ ላይ ዲማንድ ኤንድ ሰፕላይ እንዳለ ሁሉ ራይት ዲማንድ ካወቃችሁ አት ዲስ ፖይንት ምንድነው በጣም ዲማንድ ያለው ነገር የሚለው ኢንቫይሮንመንታችሁ ውስጥ አይታችሁ ካወቃችሁ you will get away ሰክሲድ ለማድረግ ብዬ አስባለሁኝ። እና ኤኒ ፕሌስ ላይ ልትሆኑ ትችላላችሁ፣ ተማሪ፣ ሰራተኛ፣ የልጅ እናት ኦር አባት ኦር ኤኒ ፕሌስ ላይ just truth ነው ሼር እያደረኳችሁ ያለሁት። it's not about the stage of life እና ያንን ነው ኢንስፓየር ባደርጋችሁ ብዬ ዛሬ ያሰብኩት ማለት ነው። እና thank you for watching. so maybe if you are watching this in YouTube ላይ ከሆነ ያያችሁት ያላችሁት ያው shorter form ነው የሚሆነው ቪዲዮ። so maybe TikTok ላይ እና Instagram ላይ ልታገኙ ትችላላችሁ፣ መጨረሻ ላይ ባለው ዩዘር ኔም ማለት ነው። እና በዛ ልታገኙ ትችላላችሁ። and the other thing comment in the section ምን እንደሆነ አይዲያችሁ እናንተ ኢንስፓየር የሚያደርጋችሁ ነገር ምን እንደሆነ or do you relate with me እናንተም እንደዚህ አይነት ነገር ኢንስፓየር ያደርጋችኋል ወይ? እና anything ጥያቄም ካላችሁ or ከዚህ በኋላ እንዳወራላችሁ የምትፈልጉት ቶፒክ ካለ you can ask me. Love you guys so much። በጣም ነው የምወዳችሁ። Bye. Thank you so much for your time. Bye.